አይነ ጥላ ካለ ትዳር አትይዙም፣ አያስይዝም። ብትይዙም ሰላማችሁን ነው የሚነሳው። ትዳሩን በጥብጦ ያፋታል። የትዳር መተት የእድል መተት ካለ ትዳር አትይዙም፣ ብትይዙም ትፈታላችሁ። የቤተሰብ ዛር ካለ ትዳር አትይዙም፣ ከያዛችሁ ትፈታላችሁ። እነዚህ ሶስቱ ትዳር ይጠላሉ፣ ትዳር ይበጠብጣሉ፣ ትዳርን ያናውጣሉ፣ እስከ ፍቻ ያደርሳሉ፣ ልጆችንም ይበታትናሉ። ዛሬ እነዚህን ተሸክመን ትዳር ውስጥ እንገባለን። የደስታ ኑሮ ኖርን ብለን ገና ስንጀምር ገና በእንጭጩ ይቀጫል። እንደ አይነት ፈተና ነው ያለብን። ከነዚህ ክፉ መናፍስት ሳንጸዳ ከገባን ትርፋችን ፈተና መከራ ነው። ጣለብን እንግዲህ ነው መሰል በቃ ማን ነው የሚያጸዳል? ይኸው ልትሄድ ነው። ስንት ያገባች ስንት ጊዜ አፋታት? አሁን ስምንተኛው ቆርባ ነው ወጥቶ ይሄዳልም ብሎ በቃ 8 ባል ነው ያጋባናት። አሁን ስምንተኛው ደግሞ ቆርቦ ነው። የቁርባኑንም ልብሱንም ምኑንም እቃውንም ሳይካፈል ወጥቶ ነው የሄደው። ስንት ባል አገባች? 8 አይደል? 8ቱንም አላቆየም፣ አላበረከተም። 8ቱንም አባረረ። የመጨረሻው 8ኛው በቤተ ክርስቲያን ስርዓት በከበረው ጋብቻ በቅዱስ ቁርባን አገባች። እሱን አባረረው፣ ከቤት አስወጣው። አሁን ይሄ ታዲያ ድራማ ነው? ይሄ ተረት ተረት ነው? እስኪ በእውነት አይደለም እንደው 8 ጊዜ 2-3 ፈቶ ማግባት እኮ ፈተና ነው፣ መከራ ነው አይደል? ብዙ እኮ ችግር አለው። ሰው ሳይወድ በግዱ ስንት ነገር ውስጥ ይገባል። 8 ባል ነው 8 ትዳር ነው ያፈረሰው። ታገባለች፣ ከዛ ታባረራለህ። አዎ